ውዴ ድሮ ሚስት ቀይ አልነበረች እንዴ? ነፍሷን ይማረውና ቀይ ነበረች። እኔ እኮ ታዲያ ጥቁር ነኝ፣ እንዴት አገባኝ? የሷ ምንድነው? ምን ሆነ ነው? ማን አባሩህ ነው የመጣው? ላይ ሰፈር ያ ሙሴ የሚባለው ግብዳው ልጅ ዳምፕል አብረን ካልሰራን ሲለኝ እኔ አልችልም ስለ ጉዜ ገለሃለሁ ሲለኝ እየሮጥኩ መጣሁልሽ። እኔ ባልሽ ወንድ አይደለህ እንዴ? አንተ ጥለት ትሸሻለህ እንጭቅ። የኔ እሱ ለመራቢያ ነው እንጂ ታዲያ ለመደበደቢያ ነው እንዴ? አሁን ሰድበሽኝ አሁን ትስሚኛለሽ እንዴ? አንቺ የማትረቢ አሁን በጥፊ ነው ደግሞልሽ። እንዴ ውዴ ዛሬ ምን ሆነ ነው ብቻህን የምታወራው? ተይኝ እስቲ በእናትሽ፣ ዛሬ ትልቅ ችግር ገጥሞኛል። ውዴ ካሁን በኋላ እንደዚህ አይነት ነገር እንዳትል። ችግር ገጥሞናል እንጂ ገጥሞኛል አይባልም ከተጋባን በኋላ። ውዴ ልክ ነሽ፣ እኔ ነኝ የተሳሳትኩት። መጽሐፉም እንደዛ ነው የሚለው። እና ታዲያ ምንድነው የገጠመ ችግር ማሬ? የኔ ውድ በጣም አዝናለሁ፣ ግን ቤታችን በቁማር ተበልተነዋል። ምንድነው ያልከው አንተ ወራደ? የማትረባ